ያ ጀማ እንዴት ዋላችሁ? ደህና ናችሁ? እኔ የሚላችሁ ማለት ነው ይህንን ቪዲዮ ሩታ መልሳ አታውም ወይስ ሩታስ ለምንድን ነው እውነትም ልጁ ደንዝዟል እንዴ? እውነትም እንደዚህ ጓ ብሎ ቀርተዋል እንዴ? የምር ግራ እያጋቡ ነው እነዚህ ልጆች፣ ግራ ተጋብተው ግራ እያጋቡ ነው። ያኔ ቪዲዮን መልሳ አትሰማ ምን እንዳወሩ መልሶ አይሰሙም ነው። አስራ ላይ ሰላም መጣለን እንደዚህ እናረጋለን። ምን አይነት ግራ ግብውን። ዳኒ ደግሞ ሰላይ ቀጥሯል ማለት ነው። በቃ አብርሃምን የሚጠብቅ ሰላይ ይመች ግፋ ዳኒ። ይህ ዓለም አያስኬድም እና በቃ አስጠብቆም። አንተ ራስን ለምን አትጠብቆም? ይምከን አንተ ራስክ ንክ እየጠበቅ ካለሁ አብርሃምና ሩታን። አንተማ ከሩታ የምትፈልገው ነገር በጣም እያስታውቃል። ግልጽ ነው ወይ ከሩታ ፍቅር ይዞሃል ወይ በቃ የሆነ ነገርማ አለ። ከሩታ የምትፈልገው ነገር ይህን የሚያክል እንዲ የሚያደርግ ነገር የለም ካለ ዲዛይን ነገር ውጪ ማለት ነው። እንደ ግራ ታጋባ ዳኒ። ተረጋጋ፣ የምር ተረጋጋ ዳኒ። በጣም እያበዛክ ነው፣ በጣም ተቁላለክ። ምንድን ነው እንደዚህ የሚያደርገው? እና ደግሞ ዛሬ እፋና ሩትዬ ያመጡት ሀሳብ በጣም ምርጥ ነው ብዬ ነው የማስበው። ከዚህ ሀገር በቃ የሆነ ቦታ ሂዛሽ ሂጂ ምናምን ብሎ ያመጣ ሀሳብ በጣም ጥሩ ነው። እፋ ሁሌም የሚመችክ የሰው አንድነት የምትፈልግ፣ የሰው ፍቅር የምትፈልግ፣ የሰው መለያየት ማትፈልግ ጀግና እፋና እፋ ብቻ ነው። ብዙ ሰው ሞክሮ ያልቻሉት ነገር ያደረገ እፋና እፋ ብቻ ነው። እፋ ይችላል እንዴ? እፋ ይችላል። የሩታ ቀኝ እጅ ማለት ወንድሞቹ ምኑ ማንም መሬት እፋና እፋ ብቻ ነው። ይህን የሚያክል ጊዜ እኛን ማስደስተዋል፣ ሩታን ማስደስተዋል አብርሃም እና ያ ጀማ እፋ በጣም ይችላል። ሩታ ደግሞ አብረን ነው ያለ ነው፣ ደግሞ አብረን እያደረን ነው እና አንዳንዶቹ ትራሱን በኡምባ በስብሶ ያድራል እና እሱ ተቃቅፈን እናድራለን ብላ ሩታ ተዳፍራይ ዛሬው ያችኛው እንኳን እያየሽና ምናምን ካሜራ ደቅና እያየሽና ምናምን ትላለች። ሩታ እንኳን እንደዚህ ለማለት ራሱ በጣም እያፈረች ነው ያለችው። ባይዙዊ ማለት ነው። ሩትዬ የኔ ቆንጆ ዛሬ ደግሞ በጣም ቆንጅዬ ኪዩት በቃ ለድል እውነትም ምፋ እንዳለ ቆንጅና ቀን በቀን እየጨመርላት ነው። ምን ትላላችሁ? አሁን ነገ ዳኒ እና እቺ ቡዜ ይዞ ይሄዳሉ ወይስ ሩታ ይሄንን ቪዲዮ ትሰማለች ነው? ቆይ እነሱ ራሱ እንዴት ነው እሱን እዛ ጋር አስቀምጠው ወዴት ነው የሚሄዱት? ደግሞ ብቻውን አስቀምጠው ምን ማለት ነው? ይሄ ውሸት ነው። የምር ግራ የተጋባ ነገር ነው። የሆነ ያለ አይደል? የምር ምንም የሌለ ድራማ እንደሆነ በደንብ ተረዱ ብዬ አስባለሁ። በደንብ ተረዱ። በድራማ እንደሆነ በዚህ እንኳን በደንብ ተረዱ። እንዲህ ሆነ ያለ አይደል? ቪዲዮ መልሳ ማታ ያርግታችሁ። እንዴ ነው ነገሩ እንዴ? ምን አይነት ነገር ነው? ቪዲዮ እንኳን ሳይለቀቅ በፊት ቢሆን አልተለቀቀም ቢሆን ኦኬ፣ ግን እኮ ተለቀዋል። ሁሉም ነገር ትሰማለች። ምን አይነት ድራማ እንደሆነ በዚህ እንኳን አትረዱም። ባለፈው ፈረንጁ እንደዚህ አብርሃምን ዛሬ በቃ ሙድ ይዛለሁ ምናምን ብሎ ቪዲዮን መልሶ አያይም ወይ ብዬ ያስባለሁ። በጣም ብዙ ጊዜ በቃ በእነሱ ሰፈር ያለው ሰው ሁሉ እንደዚህ አይነት ነገር ያወራል። ግን እንዴት ነው ነገሩ? አሁንም ድራማ እንደሆነ አልተረዳችሁም? አልገባችሁም ወይስ አሁንም ጓ እያላችሁ ልትኖሩ ነው? በዚህ ቅድም የሩታ ፋሚሊ ወይስ የሄርሜላ ፋሚሊ ያልኩት ላይ የሩታ ፋሚሊ